በላይ የሆኑ ቅዱሳኖች አሉና ዛሬ ደግሞ እንግዳችን ሆነ የህይወትን ምስክርነት ማለት ከጌታ ጋር የነበረህን ጉዞና ከጌታ ጋር ያለህን ህይወት እንድታካፍለን ፈቅደህ እዚህ ስለተገኘ በእግዚአብሔር ስምና በዚህ ጉባኤ ስም እናመሰግናለን። እንኳን ደህና መጣ እልሃለሁኝ። እግዚአብሔር ይባርክህ። አሜን አሜን። ጌታ ይባርክህ። አንዳንድ ሰዎች ያው በስም ያውቁሃል፣ አንዳንድ ሰዎች ደግሞ እስካሁን ድረስ ስለ ህይወት ስለ አገልግሎት ስላለ ነገር በጣም የሚጸልዩልህ እዚህ መስመር ላይ ያሉ አንዳንዶች ሰዎች ደግሞ ያው በስም ነው የሚያውቁ፣ አንዳንዶች ደግሞ የማያውቁ አሉ። ስለዚህ እስቲ ራስህን ታስተዋውቀናለህ መቼ ጌታ ኢየሱስ ክርስቶስን እንደተቀበልክና ጌታ ኢየሱስ ክርስቶስን ከመቀበል በፊት የነበረን ህይወት መቼ ጌታ ኢየሱስ ክርስቶስ እንደተቀበልክና ወደ አገልግሎት እንዴት እንደገባ በህይወት ያለፈውን ነገር እንድታካፍለን መስመሩን ላንተ ሰጣለሁ። እሺ ጌታ ይባርክህ። ይሄንን እድል የሰጣችሁ ጌታ ይባርካችሁ። እንደገና ደግሞ የእግዚአብሔር ምሕረት ስለበዛልኝ ዘመኔን በሙሉ ከኔ ጋር ለነበረ እግዚአብሔር ሕይወቴን ከሲኦል ያዳነ እግዚአብሔር እንድባርከውና እንዳመሰግነው ለረዳኝ አሁንም ክብር ምስጋና አምልኮና ስግደት ለእሱ ይሁን። እኔ ተስፋ ቀን ሀገር እባላለሁ። የተወለድኩት በኤርትራ ነው እና ገበሬ ቤተሰብ ነው የተወለድኩት። ስድስተኛ ልጅ ነኝ ደግሞ ከቤተሰቦቼ እና እግዚአብሔር ግን በእኔ ላይ ገና ከህፃንነቴ ዓላማ የነበረው እንደሆነ አለው። ገና ህፃን ሳለሁ አባቴ አንድ ነገር ሁልጊዜ የሚናገራት ነገር ነበረች። እሺ ደግሞ ልጄ አውቶ መካኒክ ትማራለህ፣ እንደገና ደግሞ ሚስዮናዊ ትሆናለህ ይል ነበር። አውቆ ይሆን የሚናገረው የነበረ አላወቀ እኔ አላውቅም፣ ግን ይህንን ቃል ደጋግሞ ሁልጊዜ ይናገረው ስለነበረ ካደኩ በኋላ ግን እነዚህ ሁለት ነገሮችን በህይወቴ ተፈጸሙ። ትንቢታዊ ነገር ይናገር ነበርና እግዚአብሔርን አመሰግነዋለሁ። እኔ በእርግጥ ጌታን የተቀበልኩት ደግሞ በ1980 ኢትዮጵያ ውስጥ ነው። ጌታን ሲቀበለው የኔ ለየት ያለ አቀባበል ነው። ሰዎችም ስለ ጌታ ኢየሱስ ክርስቶስ ቁጭ አድርገው መስክረውልኝ ሳይሆን እንደ አንድ ግብዣ ወደ አንድ ቦታ ሄደን ነው እኔ ጌታን የተቀበልኩት። ጌታን የተቀበልኩት ሉተራን ቸርች ሮብ የወጣቶች ፕሮግራም ነበረ፣ ወደ ማታ ፕሮግራምና አንድ የኔ ቤተሰብ የሆነ አሁን ካናዳ ያለው ፓስተር የና ሄሎ 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 I think so. I forgot about it. Okay. Hello, በድሉ አለ? ኦኬ አሁን ይሰማሉ መሰለኝ። ኦኬ እና በዛን ጊዜ ሉተራን ቸርች ማታ አካባቢ ሄድን እና ውስጥ ገብተን ቁጭ ካልን በኋላ የሰላም መዝሙር ተዘመረ። ከዛ ልክ በመድረኩ ነጭ የለበሱ መዘምራን መድረኩን ሲሞሉት አንድ ነገር በውስጤ
ሞላ በጣም አንድ ነገር ጓጓሁ ደግሞ ምንድነው እነዚህ ሰዎች እነዚህ ወንዶችና ሴቶች እንዴት ቀድመውን እግዚአብሔርን አነጋገሩ ለምን እኔ እግዚአብሔርን ማነጋገር አልቻልኩም በጣም ልቤ በቃ እንትን ሆነ እግዚአብሔርን ማነጋገር ፈለኩ በዛን ሰዓት እነሱ ልክ ኮባሮ እግዚአብሔርን አግኝተው አነጋግረው እግዚአብሔር ያላቸውን ለኛ ሊነግሩን የመጡ ሆነ ተሰማኝ ከዛ በቃ በጣም ልቤ ስለተነካ እዛም ዕለት መጽሐፍ ቅዱስ ገልጬ ከዛች ቤት ሄድኩ ማለት ነው እና ሄድኩ በኋላ መጽሐፍ ቅዱስን ማንበብ ጀመርኩ ሁለት ጥቅሶች ከመጽሐፍ ቅዱስ ሁለት ክፍሎች ከመጽሐፍ ቅዱስ በዛ ጊዜ እያነበብኩ በነበርኩበት ጊዜ በጣም ህይወቴን የለወጡ ናቸው አንደኛ ምንድነው ዘፍጥረት ምዕራፍ 1 ቁጥር 26 ያለውን እግዚአብሔር ሰውን በመልካችን እንደ ምሳሌያችን አድርገን እንፍጠር ብሎ ያስቀመጠው እግዚአብሔር እና ሰውን እንደ መልኩና እንደ ፍላጎቱ የፈጠረው መሆኑን እዛ በተረዳው ጊዜ በጣም ነው በቃ እንዴ ታዲያ ሰው ለምንድን ነው እርስ በርሱ የሚጣላ አንዱን የሚንቀው አንዱን በቃ የሚጨቁነው በጣም በቃ እንትን ሆንኩ ለምን እግዚአብሔር አንድ አድርጎ ፈጥሮስ ከሆነ ሌላው ለምንድን ነው እንደዚህ አድርጎ የሚያሰቃየው ለምን በህፃንነቴ እኔ በጣም ግፍ አይቻለሁ ህፃን ሆኜ ግፍ አይቻለሁ አይኔ ግፍ አይታለች በጣም ስለዚህ ያ ግፍ ደግሞ የነበረው ወታደሮች መጥተው ሴቶችና ህፃናትን ሲያቃጥሉ በአይኔ አይቻለሁ ህፃን ሆኜ እና ያንን በህፃንነቴ የተቀረጸው ለምንድን ነው ሰዎች እንደዛ የሚያደርጉ ታዲያ የእግዚአብሔርን አንድ አይነት አድርጎ እግዚአብሔር ፈጥሯቸው ከሆነ ብዬ ልክ በቃ ውስጥ እንትን አደረገ ግን ወረድ የምዕራፍ 3 ስመለከት ግን ማን ነው እንደዛ እንዳደረገ ምን እንዳደረገ አየሁ ያ ደግሞ ምንድነው የሚለው ሰው እግዚአብሔር በመራቁ ኃጢአት በማድረጉ ይህንን ድርጊት እንዲያደርግ በህይወቱ ሰውን በሰው ላይ የመግደልና በሰው ላይ ጥፋትን የማድረግ ህይወት እንዲያከናውን እንዳደረገው ኃጢአቱ ያንን የእግዚአብሔር መልክ ለውጦ የሰይጣን መልክ እንደወሰደ ገባኝና ትዕቢት የሚባል እኔነት የሚባል በዛን ሰዓት ከልቤ ውስጥ ተወገደ እኔ የእግዚአብሔር ነኝ ማንንም እኔ ልንቅ አልችልም ማንንም ደግሞ ከእግዚአብሔር አምሳል የሆነውን መናቅ የለብኝም የሚል እና መጥራት የለብኝም የሚል በልቤ ውስጥ ገባ እስኪ ዛሬ ለምሳሌ እኔ ልንገራችሁ አንድ ሰው ስትጦሉት ወንድማችሁ ስትጦሉት በዙሪያችሁ ያለውን በክፋት ስትመኙት በክፋትን ነገሮችን በሰው ላይ ሌላ ነገር ስታደርጉ ማንን እየጠላችሁ ነው ማንን እየገፋችሁ ነው ያ የእግዚአብሔር አምሳል የሆነው ሰው ነው እየገፋችሁ ያላችሁ የእግዚአብሔርን ክብር ነው እየገፋችሁ ያላችሁ ስለዚህ እግዚአብሔር ይህንን ነገር በጣም እንደሚጠላው በዛን ጊዜ በህይወቴ ገባኝና ልቤ ለእግዚአብሔር ፈጥቶ ሙሉ በሙሉ ለእግዚአብሔር እንድሰጠው አደረገኝ ያ ሁለተኛ ደግሞ ዮሐንስ ምዕራፍ 15 ቁጥር 1 ባለው ሳነበው ደጋግሜ የዛን ጊዜ በጣም ደጋግሜ ይህንን ምዕራፍ እንዳነበው ሆንኩኝ ይህ ደግሞ ምንድነው የሚለው የእግዚአብሔር ፍቅር ለእኔ ያለው ጌታ
ጌታ ኢየሱስ ስለኔ ፍቅር በመስቀል ላይ ምን ያህል ዋጋ እንደከፈለ እና ምን እንደሆነለት እንደሚያስፈልግ በዛ ስፍራ በቃ ልቤን የሚገለባበት ቃል እግዚአብሔር ለልቤ ተናገረ። ገና ማንም አይደለም ያስተማረኝ። በዛን ጊዜ እኔ አዲስ ነፍስ ሆኜም ወደ በረሃ ነው የሄድኩት እንደ መጥምቁ ዮሐንስ እና ምዕራፍ 15 ግን ለኔ የህይወቴ ነጥብ መቀይሮ ነበረ። ለጌታ እንዳገለግለው ህይወቴን እንድሰጠው በህይወቴ ውስጥ እሱ እንዲከብር ሙሉ በሙሉ የፈቀድኩበት ይህንን ምዕራፍ ሳነብ ነው። 12 እስከ 16 ያለው አነባለሁ። እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ ዘንድ ትእዛዜ ይችላል። ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። እኔ ያዘዝኋችሁ ሁሉ ብታደርጉ እናንተ ወዳጆቼ ናችሁ። ከእንግዲህ ወዲህ ባሮች አላችሁ። ባሪያ ጌታውን የሚያደርገው አያውቅምና ወዳጆች ግን ብያችኋለሁ። ከአባቴ የሰማሁት ሁሉ ለእናንተ አስታውቂያችኋለሁ። እኔ መረጥኋችሁ እንጂ እናንተ አልመረጣችሁም። አብን በስሜ የምትለምኑትን ሁሉ እንዲሰጣችሁ ልትሄዱ ፍሬ ልታፈሩ ፍሬያችሁ ሊኖር ከንፏችሁ እርስ በእርሳችሁ እንድትዋደዱ ይህንን አዛችኋለሁ ብሎ ይናገራል። ይህንን ቃል ህይወቴን በሙሉ የገዛ እስከ ዛሬ ድረስ ደግሞ ህይወቴን እየገዛ ያለ በዛን ሰዓት አዲስ ነፍስ በሆንኩ ጊዜ እና ጌትነቱን በህይወቴ እንዲገለጽ ያደረገ ቃል ነበር። እነሱ ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር የለም የሚለው እንግዲህ ለኔ ነፍሱ የሰጠ ማንም በምድር ላይ የለም አልኩ። ነፍሱ ሊሰጥልኝ የሚችል ከእንግዲህ ወዲህም አይኖርም። ስለዚህ ለዚህ ነፍሱ ለሰጠኝ እኔም ደግሞ ነፍሴን እሰጠዋለሁ ብዬ ራሴ ለእግዚአብሔር የወሰንኩበት ራሴ ለጌታ የወሰንኩበት ምንም ሳላውቅ ምንም ግራና ቀኝ ሳላም መነታ ይህንን ነገር ለጌታ ራሴን እንድሰጥ ያደረገ የእግዚአብሔር ነገር እንዲገባኝ ያደረገ ጊዜ ነበረ እና ዛሬም ለኔና ለእናንተ እግዚአብሔር እኔ የምመሰክረው እግዚአብሔር ለዚህ ዘመን ድረስ ይህንን ወደ 30 ዓመት የሚሆን ጉዞ ያስጓዘኝ እግዚአብሔር ይህንን ፍቅር በህይወቴ ስለገባ በዛን ጊዜ እግዚአብሔር በተአምራት እኔን ይፈልገኝ ነበር። ዛሬም ለኔና ለእናንተ ይህንን ፍቅር በእናንተ ስለገባ ነው ዛሬ ለጌታ ለኢየሱስ ክርስቶስ ህይወታችሁ የሰጣችሁ ያላችሁ። ማንም ራሱ በራሱ ህይወቱን ለክርስቶስ ኢየሱስ ሊሰጥ አይችልም። የእግዚአብሔር መንፈስ ግን ይህንን ነገር ያደርጋል። ይሄ ነው ደግሞ ለኔም የገዛኝና እግዚአብሔር እንዳመልከውና እንዳገለግለው ያደረገኝ እሱ የጠራኝ እሱ ነው እና እኔ እፈልጋለሁ ያለኝ እንጂ እኔ አይደለሁም ወገኖቼ። እግዚአብሔርን ፈልጌው እንአት አድሮኝ እግዚአብሔር አንተን አገለግላለሁ ያልኩት እና እስከ ዛሬ ድረስ እግዚአብሔር ሲያገለግለኝ ነው ያየሁት። እስከ ዛሬ ድረስ እግዚአብሔር ለኔ አገለገለኝ፣ ተሸከመኝ፣ ብዙ ጉዞ አስጓዘኝ። በተጨነቅኩ ጊዜ አጽናናኝ፣ በተራብኩ ጊዜ መገበኝ፣ ተስፋ በቆረጥኩ ጊዜ አነሳኝ፣ ከሞት ማዕበል አወጣኝ። ይህንን ላደረገልኝ እግዚአብሔር ክብር ምስጋና ለሱ ይሁን። ስለዚህ እንደዚህ ነው ጌታን አቀባበሌ እንደዚህ አይነት መንገድ ነበረ እና ጌታን ልክ እንደተቀበልኩ ብዙ ጊዜ አዲስ አበባ አልቆየሁም። ለምን ስደት ተነሳብኝ። ገና አዲስ ጌታን እንደተቀበልኩ ከቤት ወጣሁኝ። ስደት አወጣኝ እና ከወጣሁ በኋላ በጣም ነው በቃ የተቸገርኩ። አዲስ አበባ ውስጥ ለጌታ መካነ ኢየሱስ ፕሮግራም እካፈላለሁ ግን